በየቀኑ በየዕለቱ በየማለዳው የማየው የጌታዬን ብዙ ምሕረት ብዙ ፍቅሩን ብቻ ነው። በየዕለቱ በየቀኑ በየማለዳው የማየው የኢየሱሴን ብዙ ምሕረት ብዙ ፍቅሩን ብቻ ነው። የወደዳቸውን ፈጽሞ እስከ መጨረሻው ወደደ። ልጆቹን ከበደል ያነጻ በራሱ ላይ ሞትን ፈረደ። ከሞት ይልቅ እጅግ ያየለ የበረታ ፍቅር ይዞት ኢየሱስ ራሱን ከፈለ የኔ መጥፋት አሳዝኖት። እነሆ ሲነጋና ሲመሽ የእርሱን ፍቅር አስታውሰዋለሁ። ሌላ ምሰጠው የለምና ተመስገን ከፍ በል እለዋለሁ። እነሆ ሲነጋና ሲመሽ የእርሱን ፍቅር አስታውሰዋለሁ። ሌላ ምሰጠው የለምና ተመስገን ከፍ በል እለዋለሁ። በየቀኑ በየዕለቱ በየማለዳው የማየው የጌታዬን ብዙ ምሕረት ብዙ ፍቅሩ ብቻ ነው። አሜን 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 አሜን። ጌታ ይባረክ። ክብር ለጌታ ይሁን። የጌታ የኢየሱስ ክርስቶስ ጸጋው ሰላሙ በያላችሁበት ለሁላችሁም ይድረስ። ሰላም ሰላም እላችኋለሁ። ዛሬ ደግሞ ጌታ ረድቶ ይመጥቻለሁ። በቃ እንደ መዝሙሩ ነው። በየቀኑ በየማለዳው የተደረገልንን የፍቅር መገለጥ የምህረት ብዛት በሞት ህይወት የሰጠንን ጌታ ወደዛ ፍቅር እንድንገባ ጌታ ሁላችንንም ይርዳን። በጸሎት እንጀምርና እግዚአብሔር የሰጠኝን ቃል አብረን እናያለን። ጌታ መንፈስ ቅዱስ ያስተምረናል። ክብር ለእግዚአብሔር ይሁን። የዘላለም አባት የዘላለም ንጉስ ያለ የምትመጣ ሁሉን የምትችል በሁሉ ላይ ስልጣን ያለ አባታችን መጠጊያችን አለታችን ተስፋችን አንተ ስለሆንክ እናመሰግንሃለን። ጌታ አባት ሆይ ሁሌ በመገኘት ውስጥ ሁሌ በፍቅር ጉልበት ውስጥ መኖር የሚያስችለው የመንፈስ ድምጽ የመንፈስ ምሪት በጌታ በኢየሱስ ስም ለእያንዳንዳችን እንዲሆን ይሄ ፍቅር እየገባን እንድንኖረው ይሄ ፍቅር ወደ መስቀል የወጣው ፍቅር የኛን ቁስል የተቀበለው ፍቅር የተገረፈው የተዋረደው የተተፋበት የህይወት እንጀራ ከሰማይ የወረደው በሞቱ ህይወት የሰጠን በቁስሉ ፈውስ የሰጠን ይሄ ፍቅር ጠልቆ ወደ ውስጣችን እንዲገባ በፍቅሩ ሲገባን በመገኘቱ ስንሆን የተደረገልን ማየትና መረዳት በተደረገን ውስጥ እንደ ፍቃድና እንደ ሐሳብ መኖር የሚያስችለውን መንፈስ ቅዱስን መስማት ያስችለናልና ይህ ፍቅር ለእያንዳንዳችን እንዳለንበት የእውነት በጌታ በኢየሱስ ክርስቶስ ስም እንዲገባን እየገባን እንዲሆን ነገር ሁሉ እየገባን እንዲሆን በጌታ በኢየሱስ ስም ጠይቃለሁ። ጌታ አባት ሆይ ሁሌም የምታስተምረን መንፈስ ቅዱስ ነህ። ከያለንበት ድምጽን የምታሰማን የምታነቃን የምትመክረን በእያንዳንዳችን ውስጥ እንደ ፍቃድህና እንደ ሐሳብ የምትናገር ጌታ መንፈስ ቅዱስ ዛሬም በዚህ በሕያው ቃል ላይ ልትናገረን የወደድከውን እንድትናገረን ስትናገር በሰማነው ራሳችንንም መንገዳችንንም ከፊት ያለውንም ከኋላ ያለውንም መለየትና መረዳት መንቃትና መነሳት እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጠይቃለሁ። አሜን አሜን አሜን። ክብር ለጌታ ይሁን። የማነበው ቃል ኢሳይያስ ላይ ነው። ኢሳይያስ 53 ሁላችንም የምናውቀው ቃል ነው። ግን ዕውቀት ብቻ ሳይሆን ይሄ ህይወት ነው። ይሄ በመንፈስ ቅዱስ ሲሆን ኃይል ነው። ይሄ በመንፈስ ቅዱስ ሲሆን የት ነን፣ የት ቆመናል፣ ወዴት እንሄዳለን፣ ማንን ምንድነን ሁሉ አጠቃሎ ያሳየናል። ክብር ለጌታ ይሁን። ሁሉንም እናንተ ጌታ እንደረዳችሁ አንብቡት። አለፍ አለፍ ብያነብና ወደ ጸሎት እንሄዳለን። ኢሳይያስ 53 ላይ ቁጥር 3 እንዲህ ይላል። በጌታ በኢየሱስ ስም አነበዋለሁ። በሰዎች የተናቀ የተጠላ የህመም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነውም። በእርግጥ እርሱ ደዌያችንን ወሰደ፣ ህመማችንም ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱ ቁስል እኛ ተፈወስን።
ክብር ለእግዚአብሔር ይሁን። በእርሱ ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችን በየመንገዳችን ነጎድን። እግዚአብሔር የሁላችንንም በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየ፣ ነገር ግን አፉን አልከፈተም። እንደ ጠቦት ለእርድ ተነዳ፣ በሸላቶቹ ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያው ምድር እንደተወገደ ከትውልድ ማን አስተዋለ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው። ይሄ እዚህ ጋር ያነበብነው የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ለእኛ የከፈለውን ዋጋ ነው። ከሰማይ ከክብሩ የወረደ የሕይወት እንጀራ ከዘላለም ሞት ወደ ዘላለም ሕይወት የጥሉን መገራጃ ቀዶ ነፃ ያወጣን ጌታ ነው። ስሙ ይባረክ። እሱ እኛን ለማዳን መጥቷል። ይሄ ምንድነው? ፍቅር ነው ወገኖቼ። ይሄ ፍቅር ነው። ይሄ ፍቅር የእውነት ለእያንዳንዳችን እንዲገባን ነው። ፍቅሩ ሲገባን፣ የኢየሱስ ክርስቶስ ፍቅር ሲገባን የተከፈለልንን ዋጋ እንረዳለን። ኢየሱስ ክርስቶስ የከፈለው ዋጋ ይገባናል። እሱ ሲገባን ፍቅር ውስጥ ነው። ምክንያቱም ኢየሱስ ክርስቶስ ፍቅር ስለሆነ ፍቅር ውስጥ ስንገባ የፍቅር ትርጉሙ ሲገባን አናኗራችን ሁሉ በፍቅር ውስጥ ይሆናል። ስጋን እያሸነፍን በፍቅር ውስጥ በትዕግስት እግዚአብሔር እንደሚወደው በመኖር በማለፍ መሄድ እንችላለን። አለዛ ፍቅሩ ካልገባን፣ የኢየሱስ ክርስቶስ ፍቅሩ ካልገባን የተከፈለልን ዋጋ ሊገባን አይችልም። ፍቅር ነው ይሄን ያደረገው። ኢየሱስ ክርስቶስ ምን አለ ነው የሚለን? በእርግጥ እርሱ ምን ደዌያችንን ወሰደ። እኛ አላከበርነውም፣ እኛ አናቀውም፣ መጽሐፍ ቅዱስ እንደሚለን አይደለ? እሱ ግን ደዌያችንን ወሰደ። ህመማችን ምን አረገው? ተሸከመ። በእርሱ ቁስል እኛ ተፈወስን። የፈውሳችን ቁልፍ የጌታ ኢየሱስ ክርስቶስ በመስቀል ላይ ሕይወቱን በመስጠቱ ነው። እኛ ልንቀበለው የሚገባንን የኃጢአት ዋጋ በሙሉ ወሰደው። ዘማሪው ምን አለ? በየቀኑ በየማለዳው። ይሄ በየቀኑ ውስጣችን ድምፅ ሆኖ ሊያናግረን የሚገባ ነገር ነው። እግዚአብሔር ወደዚህ መገኘት ያምጣን። የሆነ በዓመት የምናከብረው በዓል አይደለም ወገኖቼ። መልካም ነው ተሰብስቦ በህብረት የተከፈለለትን ዋጋ እያሰቡ እግዚአብሔርን ማመስገን። ነገር ግን በየቀኑ ትንፋሻችን ከዚህ ምድር በቃ ተብሎ እስከምትሄድ ድረስ የተከፈለልን የህይወት ዋጋ ፍቅሩ እየገባን ሲመጣ ፍቅር የከፈለው ለማን ነው የሚለው ይገባናል። እሱ ሲገባን ከጎናችን ያለውን ወንድማችንን እህታችንን መውደድ የምንችልበት አቅም ውስጥ እንገባለን። የምንወደው ወንድምና እህታችንን ጥሩ ስለሆኑልን ሳይሆን ምንም አይነት ቢሆኑ መውደድ እንችላለን። ምክንያቱም ዋጋ ተከፍሎለታል። ወንድም ዋጋ ተከፍሎላታል። እህት ዋጋ ተከፍሎልናል። ለኛ ያ የሚገባን ያ የክርስቶስ ፍቅር ሲገባን ነው። አልፎ የመጣው ፍቅር፣ ከሰማይ የወረደው ፍቅር፣ ሕይወቱን የሰጠን ፍቅር፣ በፈጠራቸው ፍጥረቶች የተዋረደ የተገረፈ ራቁቱን የቆመ ወደ መስቀል የወጣ ከወንበዴዎች መሃል የተሰቀለ ወደ መቃብር የወረደ ከመቃብር በትንሣኤ የተገለጠ ሃሌሉያ በአባቱ ቀኝ ያለ በየተራችን ከዚህ ምድር ረፍት ሰጥቶ የሚወስደንን ኢየሱስ የምናውቅበት ቁልፉ ፍቅሩ ነው። ፍቅሩ ይስባል። ፍቅሩን ግን ማሰብ፣ ፍቅሩን ግን ማሰላሰል ይገባናል። ፍቅሩን እያሰብን ፍቅሩ ወደ ውስጣችን ሲገባ አቅም እናገኛለን። ሰው ለመጥላት ከሰው ጋር እንደ እግዚአብሔር ፍቃድ ላለመኖር ትግል ውስጥ አንገባም። እያለፍን የምንሄድ ይሆነናል። እያለፍን እንሄዳለን። ፍቅር እየሰጠን እንሄዳለን። ምክንያቱም ያ ፍቅሩ ሁልጊዜ ውስጣችን ድምፅ ስለሆነ በእርሱ ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን፣ ወደ ሕይወት መለሰን። ዛሬ በክርስቶስ ኢየሱስ ስም ነፃ ይወጣችሁ፣ ክርስቶስን በመቀበል ልባችሁን ከፍታችሁ እንካ ያላችሁ ነፃነት ማለት ነው። ሌሎች ደግሞ ይሄ ነገር ሲገባን አይናችን ሲከፈት
የሰማነው ቃል ሕይወት መሆኑ ሲገባን ወደ ኢየሱስ ክርስቶስ ሌላ ምንም መንገድ የለም። በዚህ ምድር ኖረን ጨርሰን እስከምንሄድ መንገድ፣ ሕይወት፣ በር ኢየሱስ ክርስቶስ ብቻ ነው። መንገዱ ስንገባ ሕይወት እናገኛለን። ሕይወት ስናገኝ በሩ ይገባናል። በሩ የመጨረሻው መግቢያችን ነው። እሱ ደግሞ ኢየሱስ ነው። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ እንደዚህ የሚል ቃል አለ። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ይሻራል፣ ልሳን ቢሆን ይቀራል፣ ዕውቀትም ቢሆን ይሻራል ይላል። አያችሁ፣ ትንቢትም ቢሆን ምን ይላል? ይሻራል። ልሳን ይቀራል፣ ዕውቀት ይሻራል። ፍቅር ግን ለዘወትር አይወድቅም። ይሄ ፍቅር አይወድቅም። በዚህ ፍቅር ውስጥ ኖረን፣ ፍቅር ኢየሱስ ነው። ስለዚህ በዚህ ፍቅር ውስጥ ስንኖር እንደ እግዚአብሔር ፍቃድ መኖር እንለማመዳለን። እኔነት፣ ስጋ እየወደቁ ይመጣሉ። ፍቅሩ ጠልቆ ሲገባ ጌታ ኢየሱስ ክርስቶስ የከፈለው የደም ዋጋ ይገባናል። ስለዚህ የምንከተለው እየገባን ይሆናል፣ እያስተዋልን ይሆናል። አለዛ ግን ስርዓት ይሆንብናል። እግዚአብሔር ይርዳን። በየቀኑ በየዕለቱ የተከፈለልንን ዋጋ እያሰብን እንድንኖር ጌታ ይርዳን። ኢየሱስ ክርስቶስ ፍቅር ነው። ለዚህ ነው በፍቅሬ ኑሩ አለን። መኖሪያችን እንኳን ነግሮናል። መኖሪያችን ፍቅር ነው። ፍቅር ደግሞ ማን ነው? ኢየሱስ ነው። ያንን ሁሉ ስቃይ መከራ የተቀበለው ኢየሱስ እንደ ጠቦት ለእርድ ተነዳ። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ዝም ብሎ የመጣበትን ነው ያደረገልን። ስሙ ይባረክ። ክብር ለጌታ ይሁን። በመጨረሻ መስቀል ላይ ሆኖ ምን አለን? ተፈጸመ። በቃ አለቀ፣ ጨርሻለሁ። ከኛ የሚጠበቀው ጌታ ኢየሱስ ክርስቶስን የግል አዳኝ ለኔ የከፈለልኝ ዋጋ በሚለው መገኘት ውስጥ ራሳችንን ለክርስቶስ ሰጥተን ፍቅር ውስጥ መኖር ነው። ፍቅሩ ስንኖር ለሌሎች ፍቅር እንሆናለን። ብዙ መናገር የማያስፈልገን ፍቅሩ እየገባን ሲመጣ ፍቅሩ የሚታፈን ስላልሆነ ይወጣል። በትህትና ይወጣል። ሰው በመውደድ ይወጣል። ሰው በመቻል ይወጣል። በቅንነት ይወጣል። እግዚአብሔርን በመፍራት ይወጣል። ምክንያቱም ኢየሱስ ክርስቶስ ፍቅር ነው። ስለዚህ የተከፈለልንን የመስቀል ዋጋ ለመረዳት ፍቅርን ማወቅ አለብን። ፍቅር እየገባን ወደ ውስጥ ሲገባ ኢየሱስ ክርስቶስ የከፈለው ዋጋ ሲገባን እኔነታችን፣ ስጋዊነታችን፣ አስቸጋሪው ነገራችን አቅም እያጣ ይመጣል። ፍቅሩ እየፈሰሰ ይመጣል። እግዚአብሔር በዚህ ባርከን። ወደ ጸሎት እንሄዳለን። ሃሌሉያ። የናዝሬቱ ኢየሱስ እናመሰግንሃለን። ከሞት ወደ ሕይወት ስለተሻገርን እናመሰግንሃለን። ከድቅድቅ ጨለማ ወደሚደነቅ ብርሃን ጠራቸው ነው የሚለው ቃልህ። ወደዚህ ስለገባን እናመሰግንሃለን። ብዙዎች ይገቡ ዘንድ ይገባልና ብዙዎች እንዲገቡ ደግሞ እኛ በክርስቶስ ነፃ የወጣነው ይሄ ፍቅሩ ጠልቆ ገብቶ ፍቅሩ ብቻ እንዲታይ፣ ፍቅሩ በእይታችን፣ ፍቅሩ በንግግራችን፣ ፍቅሩ በአስተሳሰባችን፣ ፍቅሩ ከወንድም ከእህት ጋር እንዲሁ የሚፈስ ሌሎችን የሚስብ እንዲሆን ራሳችንም እንዲያቆመን እንዲያጸናን በዚሁ በፍቅር ውስጥ ኖረን ወደ ፍቅር እንድንሄድ በክርስቶስ ኢየሱስ ስም ፍቅርህ ይግባን። የተከፈለው ዋጋ ይግባን። ከሰማይ የወረድከው የሕይወት እንጀራ ከዙፋንህ ወርደ ሃሌሉያ በቅድስት ድንግል ማርያም ማህፀን ውስጥ አድረ ሃሌሉያ የኔ ጌታ በበረት ውስጥ ተወልደ መንፈስ ቅዱስ የኛን ኃጢአት፣ በደል፣ መተላለፍ፣ የዘላለም ሞት በሕይወት የሻርክልን መገራጃውን ቀደህ ነፃ ያወጣህን የጌቶች ጌታ የንጉሶች ንጉስ በዚህ ምድር በሚሰጠን የሕይወት ዘመን ላይ እዚህ ፍቅር ውስጥ መኖር እንድንችል ፍቅሩ ሁልጊዜ ውስጣችን ድምፅ እንዲሆን ፍቅርህ እንዲገባን ፍቅርህ በብዙ እንዲገባን እንለምናለን። እሱ ሲገባን አኗኗሩ እየገባን ይመጣልና ጌታዊ በዚህ እንድትባርከን ጠይቀሃለሁ። ጌታ አባቶይ ስለሰጠህን ቃል ስለሚያስተምረን ስለሚያነቃን ጌታ መንፈስ ቅዱስ እናመሰግንሃለን። ፍቅር ነኝ ስላልከን በፍቅር ውስጥ መኖር እንደሚገባን ሁላችንንም ስለምታውቅ ያለንበትን ማንነታችንን እንድናሳይህ ፍቅር መስጠት ፍቅርን መኖር ያቃተው ቢኖር ዛሬ ኃይል እንዲለቀቅለት የሰዎችን ነገር አስሮ በቁጣ በቂም ታስሮ ያለ ነፍስ ብትኖር ዛሬ የፍቅር ጉልበቱ እንዲገባት። ፍቅር ትሁት ነው። ፍቅር ትዕግስተኛ ነው። ፍቅር የራሱን አይፈልግም። ፍቅር ይለቀቃል። እነዚህ ፍቅር የሚነግረን ማንነት ውስጥ ነፍሳችን እንዳለችና እንደሌለች በመንፈስ ቅዱስ ድምጽ ማየትና ማጥራት እንድንችል እያንዳንዳችን እንድትረዳን ጌታዬ እንጠይቀሃለን። ስለሰጠህን ሕያው ቃል
ስለ ቃተተው መንፈስ ስላስተማረን ቅዱስ መንፈስ ክብሩ ለአብ ለወልድ ለጌታ መንፈስ ቅዱስ ለእኛም ፍቅርን እያሰብን የተከፈለልንን ዋጋ እያሰብን በመንፈስ መመራት እንድንችል ሁላችንንም እርዳን። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። ጌታ ይባርካችሁ። ብንኖር ጌታ ቢፈቅድ በሌላ ጊዜ ደግሞ ጌታ በሚሰጠኝ እመጣለሁ። ተባረኩልኝ።